Jungle. አክብሮታዊ ሰላምታችን በያላችሁበት ድረስ ያለን መረጃዎቻችን ወደ እናንተ የምናደርስ ይሆናል። እስከ መጨረሻው እንድትከታተሉ የጋበዝን። አዳዲስ መረጃዎች በየጊዜው እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ያልን በቀጥታ ወደ መረጃው እናመራለን። የአቶ ጌታቸው ረዳ ፓርቲ በአወዛጋቢ ቦታዎች ላይ የተሰጠው ውሳኔ ካልተስተካከለ በምርጫ እንደማይሳተፍ አስታወቀ። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ የፌዴሬሽን ምክር ቤት በአወዛጋቢ የምርጫ ክልሎች ላይ የሰጠው ውሳኔ የማይስተካከል ከሆነ በምርጫ እንደማይሳተፍ አስታወቀ። በተመሳሳይ የትግራይ ጊዜያዊ አስተዳደር ባወጣው መግለጫ የምርጫ ቦርድ ውሳኔ ሕገ መንግስቱን የሚጻረርና ግጭትን የሚቀሰቅስ ነው በማለት በጽኑ ተቃውሞታል። በአማራና በትግራይ ክልሎች መካከል አከራካሪ በሆኑ ቦታዎች ላይ ከሁለቱም ክልሎች ውጭ በሆነ ሁኔታ በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት መወሰኑን የኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቁን ተከትሎ ስምረት ፓርቲ ተቃውሞ ደብዳቤ ጽፏል። በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ተቃውሞውን ለፌዴሬሽን ምክር ቤትና ለብሔራዊ ምርጫ ቦርድ ባሳወቀበት ደብዳቤው ውሳኔውን ሕገ መንግስታዊ ስርዓት አልበኝነት ሲል ተችቷል። ፓርቲው በአቶ ጌታቸው ረዳ በተፈረመውና የፌዴሬሽን ምክር ቤት በምርጫ ክልሎች ላይ ያሳለፈው ውሳኔ ዳግም እንዲታይ በጠየቀበት ደብዳቤው በአወዛጋቢ የምርጫ ክልሎች ላይ የተላለፈው ውሳኔ ሕገ መንግስታዊ ስርዓትን የሚንድ የተቋማትን ነጻነት የሚደፈጥጥና በደፈናው ሕገ መንግስታዊ ስርዓት አልበኝነት ነው ሲልም ኮንነዋል። አክሎም ይህ የፌዴሬሽን ምክር ቤት ውሳኔ ተቋሙ በሌላው ሕገ መንግስታዊ ውክልና ላይ የተመሰረተ ነው በማለት የፌዴራል ስርዓቱ በጠራራ ፀሐይ የተገዘገዘ መሆኑን ያሳያል ብለዋል። የወሰን ክርክር በህጋዊ መንገድ መፍትሄ ሳያገኝ ምርጫ በፌዴራል መንግስት ይፈጸም ማለት የክልል አስተዳደርም በጉልበት የመንጠቅ ሙከራ ነው በማለት ቦርዱ ተጠሪነቱ ለተወካዮች ምክር ቤት ሆኖ ሳለ የፌዴሬሽን ምክር ቤት በፖለቲካ ፍላጎት ተገፋፍቶ በቦርዱ ስራ ጣልቃ መግባት ነው ሲልም ወቅሷል። ስምረት ፓርቲ የፌዴሬሽን ምክር ቤት ውሳኔ ምርጫ ቦርድን የፖለቲካ መጠቀሚያ የሚያደርግ ከመሆኑም በላይ የምርጫውን ተአማንነት አጠያያቂ ያደርጋል በማለት ስጋቱን ገልጿል ሲል የዘገበው መረጃውን እስከ መጨረሻው ስለተከታተላችሁ ከልብ ያመሰገንን። በሌላ አዲስ መረጃ እስከምንገናኝ ቸር ሰንብቱ። ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ዩኒቨርሳል ኒውስ የእርሶ ድምጽ ነው።